ሰላም እንዴት ናችሁ? ከመዝሙረ ዳዊት ጋር በተገናኘ የምሰጣችሁን ጥቆማዎች በተለያየ መንገድ ተጠቅማችሁበት በሕይወታችሁ ሰላም እንዳገኛችሁ፣ እረፍት እንዳገኛችሁ፣ እንደተጠቀማችሁበት ብዙዎቻችሁ አካፍላችሁኛል። በጣም አመሰግናለሁኝ። እግዚአብሔር የተመሰገነ ይሁን። ምክንያቱም ከእግዚአብሔር ባገኘነው እውቀትና ጥበብ የእግዚአብሔርን ስም በመጥራት የትኛውንም በሕይወታችን ውስጥ የሚገጥሙንን እክሎች ማለፍ ስለምንችል እያለፍንም ስለሆነ ማለት ነውና ከአባቶች በተማርነው አባቶች ባስቀመጡልን እውቀትና ጥበብ በመጠቀም ራሳችንን ሳንጎዳ በተለያየ መንገድ ራሳችንን ሳንጎዳ ራሳችንን ማከም የምንችልባቸው ወደ እግዚአብሔር መቅረብ የምንችልባቸው ጥበቦች ብዙ ናቸው። በጣም እነዚህን ጥበቦች ደግሞ ያገኘነው በቀጥታ ከእግዚአብሔር ነው። ከመዝሙረ ዳዊት ጋር በተገናኘም ያሉትን የፈውስ እውቀቶችና ጥበቦች ያገኘነው ከራሱ ከእግዚአብሔር ነው። እግዚአብሔር አምላካችን ለአባታችን ለንጉሥ ቅዱስ ዳዊት ከሰጠው ሀብታት መካከል አንዱ የፈውስ ሀብት ነው፣ የፈውስ ጥበብ ነው። አባታችን ዳዊት እነዚህን እያንዳንዱን መዝሙራት በመዘመር በመጸለይ በመድገም ነበር እንግዲህ ብዙዎችን ሲፈውስ የነበረው። እኔም ለእናንተ መነግራችሁ እነዛን መንገዶች ነው። እያንዳንዱ መዝሙር ለምን ብንጠቀምበት ለምን ብንገለገልበት በሕይወታችን ውስጥ የሚገጥመንን ሸክም ማቅለል እንችላለን የሚለው ማለት ነውና ዛሬ ከእሱ ጋር በተያያዘ ልነግራችሁ የፈለግኩት ከድብርት ጋር የተገናኘ ነገር ነው። ድብርት እንደምታውቁት እጅግ በጣም አስከፊ በሽታ ነው። አሁን ያለንበት ዘመን የህይወት ውጣ ወረድ አውቀነውም ሳናቀውም አስከፊ የሆነ ድብርት ውስጥ ይከተናል። እኛ ድብርትን እንደ ህመም ስለማናየው ብዙዎች እየተጎዱበት ነው፣ ተጎድተውበታል። ድብርትን ስናነሳ እንግዲህ አንዳንዴ ምክንያቱን ሳታውቁት ፍርሃት ውስጥ ሆናችሁ ታገኙታላችሁ። ራሳችሁን ምክንያቱን ሳታውቁት ድብርት ውስጥ ሆናችሁ ታገኙታላችሁ። ድባቴ ውስጥ ማለት ነው። ነገን መፍራት፣ ዛሬን አለመፈለግ፣ ነገን አለመፈለግ፣ ለምንም ነገር ደስተኛ አለመሆን። በፊት ደስታ የሚሰጧችሁ ነገሮች ዛሬ ደስታ አይሰጧችሁም። ከቤተሰብ ከጓደኛ ጋር መቀላቀል አለመፈለግ፣ የምትወዱትን ትምህርት የምትወዱትን ስራ መስራት አለመፈለግ፣ ወደ ቤተ ክርስቲያን መሄድ አለመፈለግ። እነዚህ ሁሉ ስሜቶች ሲሰማችሁ ግን ምክንያቱን አታውቁትም። ምን ሆኜ ነው እንደዚህ ሆንኩት፣ ወይም ሰው ምን ሆናችሁ ነው እንደዚህ ሆናችሁት ሲሏችሁ አይ እንደዚህ ሆኜ ነው ለማለት የሚያስችል ምክንያት አጣችኋል። ምክንያት የላችሁም፣ ግን እየተጨነቃችሁ ነው፣ ድብርት ውስጥ ናችሁ። እንደዚህ አይነት ስሜት ሲሰማችሁ ያው በሳይኮሎጂውም ዲያግኖስ ሲደረግ ከዚህ ጋር የተገናኙ ስሜቶች ዲፕሬሽን ተብሎ ነው ዲያግኖስ የሚደረጉት። እንደ ሁኔታው እንዳላቸው ደግሞ ሲቪሪቲ ደግሞ አንዛይቲም የተለያዩ ህመሞች ያው ስያሜ ያላቸው ስያሜ እየሰጡ ዲያግኖስ የሚያደርጉበት አግባብ አለ። ግን በመንፈሳዊ ሕክምና ስንመጣ እንደዚህ የማታውቁት አይነት ስሜት ውስጥ ምክንያቱም በማታውቁት ስሜት ውስጥ ሆናችሁ ጭንቀት፣ ፍርሃትና ድብርት ሲፈራረቅባችሁ ልትጸልዩዋቸው ከሚገቡ የመዝሙረ ዳዊት ክፍሎች መካከል አንዱ መዝሙር 16 ነው። ስለዚህ ሁሌ ከዚህ በፊት እንደምነግራችሁ በመዝሙረ ዳዊት ፈውስን ማግኘት ከፈለጋችሁ ቃሉን ልታምኑት ይገባል። ጸልያችሁ ሰላምን እንደምታገኙ ልታምኑበት ይገባል። የእግዚአብሔርን ስም ጠርታችሁ ከእግዚአብሔር ሰላምንም እረፍትንም ፍቅርንም ደስታንም ማግኘት እንደምትችሉ በመጀመሪያ ውስጣችሁ ሊያምን ይገባል። ስለዚህ በዛ እምነት ውስጥ ሆናችሁ ሁሌ እንደምነግራችሁ መዝሙር 16ን በፍጹም ተመስጦ ውስጥ ሆናችሁ እያንዳንዱን ቃል በልቦናችሁ ውስጥ እያሳደራችሁ ከሕይወታችሁ ጋር እያገናኛችሁ ቃሉን እየተረዳችሁ አምናችሁበት 7 ጊዜ በየዕለቱ ጠዋትና ማታ ብትጸልዩት በእርግጠኝነት ነው ነግራችሁ ያጣችሁትን ሰላም፣ መረጋጋት እና እረፍት ታገኙበታላችሁ። ምክንያቱም ሳታውቁት ከመረበሽ፣ ምክንያቱም ሳታውቁት ድባቴ ውስጥ ከመግባት ልድኑበት የምትችሉበት የመዝሙር ክፍል ነውና እዚህ ስሜት ውስጥ ያላችሁ ሰዎች መዝሙር 16 ብትጸልዩ ብትደግሙ በእርግጠኝነት ሰላምና እረፍትን ታገኙበታላችሁና ተጠቀሙበት። ሌሎችም ወደ ኋላ ገብታችሁ ከመዝሙረ ዳዊት ጋር በተገናኘ የሰጧችሁን ጥቆማዎች ብዙዎች እኔ በህይወት የተጠቀምኩበት ነገር ነው። ብዙዎችም ተጠቅመውበታል። አባቶቻችን ሲጠቀሙበት የኖሩት ነገር ነውና ብትጠቀሙበት መልካም ነው ላለውኝ። የተለያዩ የመዝሙር ክፍሎችን ግን ጸልያችሁ የተጠቀማችሁበት ሰዎች ሌሎችን ስለሚያበረታ የትኛውን የመዝሙር ክፍል ጸልያችሁ ምን እንዳገኛችሁ ምን እንደተጠቀማችሁ ከስር ኮሜንት ላይ ብትጽፉልን
ይረዳል ብዬ አስባለሁኝ። ሁላችሁንም እጅግ አድርጌ አመሰግናለሁኝ። እግዚአብሔር ለሁላችንም ሰላምንም እረፍትንም መረጋጋትንም ይስጠን።